ታችን ደግሞ 182 ካሬ ነው። ባለ 3 መኝታ ነው። እንደምታዩት ጥንቅቅ ብሎ ያለቀ ሙሉ ፊኒሽድ የሆነ አፓርትመንት ነው። ባለ 3 መኝታ ነው። ኦፕን ኪችን ነው ያለው። ብትፈልጉ ክሎዝድ አድርጋችሁ መጠቀም ትችላላችሁ። ሳከር ተሰርቶለታል። እዚህ ጋር ኦልሬዲ የሳከር የተገጠመለት ነው። ስለዚህ ባለ 3 መኝታ አፓርትመንት ነው። የራሱን የቻለ የሰራተኛ ክፍል ተጨማሪ ክላስ አለው። ይሄኛው ማስተር ቤድሩማችን ነው። የሚያምር ቪው አለው። ኦልሬዲ የላይት የብርሃን ችግር የለበትም። 100% የብርሃን ፍሎ አለው። ቁም ሳጥኑ ተገጥሟል። የራሱን የቻለ ባዝ አለው። ኮመን ባዝ ማስተር ቤድሩም ላይ የራሱን የቻለ ኮመን ባዝ ወይም ገንዳ መግጠም የሚቻልበት አጋጣሚ አለ ማለት ነው። እዚህ ጋር የላውንደሪ ወይም እንደ ላውንደሪ መጠቀም ትችላላችሁ። ሌላው ኮመን ባዝ አለ እዚህ ጋር። ኮመን ባዝ ማለት ኖርማል እንግዶች ወይም ሌሎች ሰዎች ሲመጡ የሚጠቀሙት ኮመን ባዝ አለ ማለት ነው። እዚህ ጋር ስቶር ክፍል አለ። እዚህ ጋር የሰራተኛ ክፍል አለን ማለት ነው። የሰራተኛ ክፍል ልቅቅ ያለች የሰራተኛ ክፍል መጠቀም የሚችሉት የሰራተኛ ክፍል አለን ማለት ነው። ሌላኛው አንዱ የእንግዳ ወይም ለኖርማል ለእንግዳ ማረፊያ የሚሆን ቪው፣ አሁንም እዚህ ጋር የቪው ችግር የለበትም፣ የብርሃን ችግር የለበትም። 100% የብርሃን እንትን ያለው ቁምሳጥን ተገጥሞለታል። እንደምታዩት ጥንቅቅ ብሎ ያለቀ ነው። ፊኒሽድ የሆነ ነው። ገዝተው በቃ ኦልሬዲ ቁልፍ መረከብ ብቻ ነው። እንደምታዩት በጣም ለቀቅ ያለ እዚህ ጋር እያችሁታ በጣም ነው የሚያምረው። በጣም ለቀቅ ያለ ባዝን ያለው ብትፈልጉ ገንዳ ማድረግ ትችላላችሁ። ብትፈልጉ የፈለጋችሁትን አድርጋችሁ መጠቀም የምትችሉት ራሱን የቻለ ባዝሩም አለው ማለት ነው። ሌላኛው መኝታ ቤታችን ይሄኛው መኝታ ቤታችን ነው። ይሄም የራሱን የቻለ ምን አለው ባዝ አለው። ባይ ዘ ዌይ ባለ 3 መኝታዎችን ላይ ስንት አጠቃላይ 4 ባዝሩም አላቸው ማለት ነው። 4 ባዝሩም እነዚህ የሽንት ቤት አጠቃላይ እዚህ ጋር ይሄኛው አንደኛው መኝታ ቤታችን እንደምታዩት አልጋ ገብቶበታል። ግን ኦልሬዲ ይሄኛው ራሱ ለልጆች የሚሆን 3ኛው መኝታ ቤታችን ነው። እንደነገርኳችሁ ይሄ እዚህ ላይ ተጨማሪ የሰራተኛ ክፍል አለው፣ ስቶር ክፍል አለው። ኦልሬዲ በጣም ደስ የሚል አፓርትመንት ነው። ምንም የብርሃን ችግር የለበትም። 100% የብርሃን እንትን አለው ማለት ነው። አፓርትመንታችን ይህን ይመስላል። ጀሞ 1 ጀሞ ሚካኤል ላይ ነው የሚገኘው። ጥንቅቅ ብሎ ያለቀ ነው። ምን ያሟላል ብትሉኝ ባካፕ ጄኔሬተር አለው፣ የከርሰ ምድር ውሃ አለው፣ ቴራስ አለው፣ 2 ሊፍት አለው፣ ኢንተርኮን ሲስተም ወይም ያለ ዘመኑን የዋጀ ኢንተርኮን ሲስተም ማለት እዚህ ጋር ኦልሬዲ ኢንተርኮን ሲስተም ተገጥሞለታል። ይሄ ሲስተም ኦልሬዲ እንደገዛችሁ ጆይን አድርጋችሁ